የገፋን ሰው the next day አቅፈ ሃጋርገ ቴንክ ዩ እየሰራህ ነው ለእግዚአብሔር ፕሮግራም በኔ ላይ ላለው ፕሮግራም እየሰራህ ነው ለማለት ፕሮግራም እንዳለ ካልገባ በስተቀር እንዴት ነው አንተ የገፋን ሰው the next day የምትጨብጠው? እኔ አንዳንዶቻችሁ እንደ ታድላችሁ ሰው ማክሮፍ ትችላላችሁ። እንዴት ነው እኔ ማገለግለውን ሰው ማኮርፈው? እንዲህ አድብኖኝ መጥቶ እዚህ ጋር ሲቆም እንዴት ነው የተቀመጠውን ሰው የማኮርፈው? ፐርሰናል ካረኩት በምንም ታምር ሆሊ ስፒሪት በኔ በኩል ለሱ ኦፕሬት ያደርግ። እሱ ለታየልኝ ፕሮግራም ሰራተኛ ነው እንጂ ምቀኛ አይደለም። ምቀኛ አይደለም። አያቀኝም፣ አላቀውም። የት እንተዋወቃለን? ፕሮግራም እንጂ ያገናኘን። ስለዚህ ፕሮግራም አለኝ ብለህ ካላመንክ እግዚአብሔር በኔ ላይ ሐሳብ አለው ብለህ ካላሰብክ ፐርፐዝን ካላያስከው በስተቀር በምንም ታምር በጎነትን ልትጠብቅ አትችልም። who are you after all ብለን የምትጀምረው ሰው ዓላማ ከሌለው በጎነትን ሊጠብቅ አይችልም። አሁን አንዳንድ ጊዜ ልበለው የምትለው ነገር እማትለው ካለ ዓላማ አንፃር አቤት እንደማንም ወተስክስታ ማጥፈተው ለምንድን ነው? አንተ እንደፈለክ ማታወራው ለምንድን ነው? አቤት ምንም ነገር ኮንትሮል የምታረጉት ፐርፐዝ ካላችሁ ዓላማ ካላችሁ እሱ ብቻ አይደለም። አንቼንጀብል የሆኑ ነገሮች በዙሪያችን ብዙ ናቸው። ከምንለውጣቸው የማንለውጣቸው ነገሮች ይበዛሉ ምድር ላይ። የሚገርምህ ሳትለውጥ የምትሞተው ነገር ሚሊዮን፣ ምናልባት የምትለውጠው 2 ወይም 3 ሊሆን ይችላል። በዙሪያ ያሉ ኢንቫይሮመንቶች የማይለወጡ አይነት ነገር ሊሆኑ ይችላሉ። ሰዎች ዓላማ ከሌላቸው ወይም አንዳንዴ ፐርፐዛቸውን ቁጭ አድርገው ኢንቫይሮመንታቸውን ለመለወጥ ሲታገሉ በጎነታቸውን ይጥላሉ። ያንን የሚኖሩለትን አጀንዳ ቁጭ አድርገው let me tell you something አቢጊያ ከናባል ጋር ብዙ አመት ኖራለች። ናባልን ከመቀየር የሚያዋጣው ወይን ጠጅ ይዞ ዳዊት ጋር መሄድ ነው። አንዳንድ ጊዜ አብረኸው ኖረሃል ማለት ይለወጣል ማለት ነው። የዳዊትን ልብ ከልከኝነት within a fraction of minute የመለሰች ሴትዮ የናባልን ስንፍና ለአመታት አብራው ኖራ ስንፍናው ልታወጣ አልቻለች። you see አንዳንዶቻችን የ50 አመት ሂስትሪ ለመቀየር እንታገላለን። ከዚህ የተነሳ ከባክ ሂስትሪ ጋር ስንታገል በጎነታችን እንጥላለን፣ ቅነታችን እንጥላለን። ሰዎች እንዴት ነው የሚያስቡት? እንዴት ነው አፕሮች የሚያደርጉት? እንዴት ነው የሚኖሩት? ምናምን ብለህ ጠብ ነው የምትጀምረው። ከኖረ ሲስተም ጋር ትላተማለህ። ስለዚህ ምንድነው መሆን ያለበት? ቅንነትህን ወገኖትህን ለመጠበቅ ኢንቫይሮመንትህን ለመቀየር ሳይሆን መስራት ያለብህ ፐርፐዝህን ለመጨረስ ነው መስራት ያለብህ። የመጣህለትን ጉዳይ ለመፈጸም ነው እንጂ አንተ by the way የመጣህለት ጉዳይ ኢንቫይሮመንቱ ሳይቀየር ሊያልቅ ይችላል። ዓለም ሁሉ ኢየሱስን አላመነ። ሁሉም ዕውር አልተፈወሰም፣ ሁሉም ሽባ አልዘለለም። ተፈጸማል። የተፈጠርክበት የምትኖርለት ፐርፐዝ ነው ዋናው ጉዳይ መሆን ያለበት።